ቦንጆር ኮመንት አለፉ እንዴት ናችሁ? እኔ ደህና ነኝ። ይሄ ፈረንሳይኛን በአማርኛ ከኔ ጋር የምንማማርበት የዩቲዩብ ቻናሌ ነው። እንኳን ደህና መጣችሁ። ቢያንቨኑ ሶ በባለፈው ቪዲዮ ስለ ፕሮንድር ቨርብ ተምረናል። እሱን ለማየት በዚህ ቪዲዮ መጨረሻ ላይ ሊንክ አደርግላችኋለሁ። ጎ ቼክ ኢት አውት። ዛሬ ደግሞ የምንማረው ቨርብ ቮዋር ይባላል። ማየት ማለት ነው። ቮዋር የሚባለውን ቨርብ አንድ ነገር የምናየውን ለመናገር ወይም ደግሞ በኋላ የሆነ ሰው እንደምታገኙ ለመግለጽ ወይም ደግሞ መጨረሻ ላይ አንድ ነገር እንደገባችሁ ለማስረዳት በጣም የሚጠቅም ቨርብ ነው። ስለዚህ ቮዋርን ኮንጁጌት ስናደርገው ወይ ስናራባው እንደዚህ ነው። ዠ ቮዋ ካልኩኝ እኔ አያለው እያልኩኝ ነው። ቱ ቮዋ ካልኩኝ አንተ ታያለህ ወይም አንቺ ታያለሽ እያልኩኝ ነው። ኤል ቮዋ ካልን ደግሞ እሱ ያያል እያለ ነው። ኤል ቮዋ ካልኩ ደግሞ እሷ ታያለች እያልኩኝ ነው። አሁን ደግሞ የሰው ቁጥር ብዙ ሲሆን ምን እንላለን? ኑ ቮዮ እንላለን። እኛ እናያለን እያልኩኝ ነው። ቀጥሎ ደግሞ ቡ ቮዬ ካልኩኝ ደግሞ እናንተ ታያላችሁ ወይም ደግሞ እርሶ ያያሉ እያልኩኝ ነው። ናይስ። መጨረሻ ላይ ደግሞ ኢል ወይም ኤል ቮዋ ካልኩኝ ምን ማለት ነው? እነሱ ያያሉ እያልኩኝ ነው። አዎ ለአረባቡ ወይም ኮንጁጌሽኑ በዚህ ይበቃል። አሁን ደግሞ ወደ ምሳሌ ስንሄድ ለምሳሌ ዠቮ ፊልም ካልኩኝ እኔ ፊልም እያየው ነው እያልኳችሁ ነው። ወይም ደግሞ ምን ማለት እችላለሁ? ዠቮ ቤል ሎዞ ካልኩኝ ምን ማለት ነው? እኔ በጣም የሚያምር ወፍ እያየሁኝ ነው እያልኩኝ ነው። ናይስ። አሁን ደግሞ እንዲህ ብልስ ዠቮ ሜዛሚ ሰስዋር ካልኩኝ ምን ማለት ነው? ዛሬ ማታ ጓደኞቼን አያቸዋለሁ ወይም አገኛቸዋለሁ እያልኩኝ ነው። ይሄ በተለምዶ በደንብ የምንጠቀመው ቨርብ ነው ማለት ነው። ከዛ ደግሞ የሆነ ሰው በደንብ ተመስጦ በደንብ እያስረዳችሁ እያለ ልክ ሲገባችሁ የሚያስረዳችሁ ነገር ምን ትላላችሁ? ትሉና ከዛ ዠቮ ትላላችሁ። ምን ማለት ነው? አየሁ ገባኝ እንደማለት ነው። ናይስ። ቮዋር ቨርብ በዚህ ይበቃናል። እናንተም ደግሞ ኮመንት ላይ ተገቡና ፊት ለፊታችሁ የሚታያችሁን ነገር ዠቮ ብላችሁ ጽፉልኛላችሁ። ለመለማመጃ ያህል ማለት ነው። ይህ ቪዲዮ ከተመቻችሁ ላይክ አድርጎ የሚቀጥለውንም ደግሞ ቪዲዮ ስለ ኦንቶንድር መስማት ቨርብ ነው የምንማረው። እሱን ማየት ከፈለጋችሁ ደግሞ ሰብስክራይብ አድርጉን፣ ኖቲፋይ አድርጉ ራሳችሁ። ናይስ። ሶ አንቲል ደ ኔክስት ቪዲዮ ኦርቫር